ካነሳሽ አይቀር የደበኩትን ልነግረው ነው። አም ታይርድ በጣም ሀብታም ነኝ አንተን ስላፈቀርኩ ነው ዱርዬውን ኩስ ልትሆነ ኦፍ ኮርስ ዋይ ናት። አሁን እሱን ተይና ዌርስ ዘ ካርድ ዲል ያውና ማማ ነይ 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 እና እንለፋ ያምሻል እንዴ? አይ ላይክ ሂም ያልኩሽ ልጅ እኮ እሱ። እሺ ምን እናድርግ? እኔ እንጃ። አይ ቲንክ ኢትስ ዘ ቤስት ቾይስ። ዛሬ ሌለ ስራ ጠሯል። አንድ ደህና ሰው እንኳን በዛ ያልፍ። አንተ ከቤት እንኳን የሚሸጥ ዕቃ እንኳን ይጥፋ። ጀማው አንድ ስራ ሰርተሽ በዛው ትጠፊያለሽ እንዴ? እባክህ ተዋት። እንደ ጀማሪ ሌባ እየተርበተበተች። ዛሬ ደግሞ ምንሽ ነው ወዝሽ? አሪፍ መላ ሰርተሻል መሰለኝ። ቆይ ምንድነው ይሄ? ወረዛ ሂድ እባክህ። ኢትስ ናት ዩር ቢዝነስ። ምን ያውን እንሂድባችሁ። ወይኔ ሩጥ ቶሎ እንጂ ምን ነው? ኤኒቲንግ ፕሊዝ። ምንድነው ከቅድም ጀምሮ የምታወራው? እኔ ምን አውቄ ልባክ? አንቺ ምን ነው የምታወሪው? አላውቅም እንደማወራ። እሺ ምን ፈልጋችሁ ነው? ጀስት ቴል ሚ። ባሚን ይዟታል መሰለኝ። እባክህ ትንሽ አስፈራርቶ ይለቋታል። እኔ ጄሪያት እንዴ? አዎ ሂድ እስኪ። ይኸውልሽ ለዛ ቃልዬ ለሚባለው ልጅ የተበለለውን ብር ካልመለስክ የትም አታመልጠኝም በይውሽ። what do you mean? ይሄ ሁሉ ለብር ነው? ኦኬ how much do you want? ምን? እሺ በሚያግባባን ቋንቋ እናውራ። ኦ ሶሪ ማለቴ ይቅርታ። ስንት ብር ነው ያለበት? 7000 ብር። እሺ እኔ ልስጣችሁ። እኔ እንደሰጧችሁ ግን ለማንም እንዳትናገሩ። የምን ብር ነው የማየው? ይመችሽ። ቴንክ ዩ በጣም ጭራሽ ኬፍ ድሮም አልተመቸሽኝም ነበር። ቻው በሉ። ጀማው አንቺ ምን ሆነሽ ነው? ማምለጥ አቅቶሽ ነው እንዴ? ወይስ ስላለብን ብር አታውቂ? እሱን ተውትና እንዴት ለቀቁሽ? እኔ እኮ ነኝ ልጅቷ። አፍንጫቸውን ብያቸው መጣዋ እነዚህ ፈሪዎች። እሺ አሁን በቃ ምሳ እንብላ እንሂድ። ምን ነው አስቀየሙሽ እንዴ? አረ ምንም አላረጉኝም፣ አትጨነቅ። ሂጂ ግቢና እናውራ። አረ አልገባም እባክህ፣ መሄድበት አለ። ባሚ ነይ ተመለሽ። ባልመለስ ምን ሊመጣ? ጭራሽ ምንም እንዳላጠፋ ሰው ሁሌም ምንም ነገር ባደርግ ለእናንተ ጥፋት ነው። ዝም በይ። ከሌባ ጋር ቆንጆ ሌባ ሆኖ መገኘት ነው ጥፋት ያለው? ከዱርዬ ጋር ጥሩ ዱርዬ ሆኖ መገኘት ነው ጥፋት ያለው? አዎ ጥፋት አይደለም። ዱርዬም ሌባም ከሆነ ሰው ጋር አብሬ መሆኑ እናንተ ያልሰጣችሁኝ ነፃነት ስላገኘ። አሁንም ምንም ነፃነት የሚባል ነገር የለሽም። ከእንግዲህ እኔ ሳልፈቅድልሽ ወዴትም እንዳትወጪ። ደስታዬንም ነፃነቴንም ስለነጠቀኝ በጣም ነው የምጠላህ። እንዴ ምን ብሎሽ ነው? ምንም ነገር ማውራት አልፈልግም። ሶ ፕሊዝ ሊቭ ሚ አሎን። እንዴት ናችሁ? ቃልዬ አንዴ ላናግርህ። ምንድን ነው? በሰላም ነው? እንተዋወቃለን? እኔ አውቃለሁ፣ የባሚ እህት ነኝ። ምን? እንዳንቺ አይነት እህት እያላት ነው የምትሰርቀው? ስለሱ ላወራህ ነው የመጣሁት። ባሚ የሆነ ነገር ዋሽታለች። ምንድን ነው? እንደምታስበው ሌባም ዱርዬም አይደለች። አንተን ወዳ ደስተኛ ስላደረጋችኋት እንጂ የሀብታም ልጅ ነች። ማለት ሀብታም ስትይ? እሱን ራሱ ታስረዳሃለች። ዛሬ ቀጠሮ ነበራችሁ መሰለኝ። አዎ የሆነ ምነግርህ ነገር አለኝ ብለኝ ነበር። እውነቱን ልትነግረኝ ነበር መሰለኝ። ወንድማችን በጣም አይለኝ እና ራሱን የሆነ ነገር እንዳታደርግ ሄደህ ልታያት ትችላለህ? አዎ በደንብ እችላለሁ። ኑ እንሂድ። አንቺ አሳይኝ ቦታው። ምን ትሰራለሽ እዚህ? ሲል አምላክ አም ጎይንግ ቱ ጎ። ሲል አምላክ? እሱን ታዩን ነው። ወዴት ነው የምትሄጂው? ደስተኛ መሆንበት ቦታ፣ አንተን ማላይበት። ቆይ ይሄን ያህል ምን ባረግሽ ነው እንደዚህ የጠላሽ? ምክንያት የሌለው ጥላቸው የለም እና ምክንያታዊ ሆኜ እጠላሃለሁ። አንቺ እንዳልሽው እኔም ምክንያታዊ ሆኜ እኔ እከታተልሻለሁ። እኮ ትልቅ ልጅ ነኝ። የምፈልገው ነገር ሳርቅ አንተን ማስፈቀድ አይጠበቅብኝም። የምትፈልጊውን ነገር ስታደርጊ ግን ክብርሽና ማንነትሽን ላሳጣሽ አይገባም። what do you mean? ስለምን ክብርና ማንነት ነው የምታወራው? ይኸውልሽ ባሚ፣ እናታችን ስጠፋ ያስቀመጠችልን ደብዳቤ ነበር። ብዙ ኃላፊነት ሰጥታኝ ነው የሄደችው። የምታገኙ ሰው በሙሉ የሚጎዳሽ ይመስለኛል። ሴትነትሽን ይጠቀሙበታል ብዬ እፈራለሁ። አንቺ የሆነ ነገር ብትሆኚ ራሴን ይቅር አልለውም። ስለዚህ ተረጂ። ወንድሜ እኔ እኮ ወጣት ነኝ። እንደ ጓደኞቼ መሆን እፈልጋለሁ። እኔም እኮ እሱን ሳላስብ ቀርቼ አይደለም፣ ግን ቢያንስ እነዚህ ዱርዮች ጋር አትሂጂ። ባሚ ደህና ናችሁ? አንቺ ለካ ናቀሽም። እንዴት ማለት? እህትሽ ሁሉንም ነገር ነግረናል። ምንም ማስመሰል አያስፈልግም። እሱ መርጠሽ ለምን እዚህ መጣሽ? ወንድሜ አይደል?
በእኔ ጉዳይ በጣም ነው የሚፈራው። ምንድን ነው የሚያስፈራው? እናቴ እኔን ጠብቅ አደራ ብለዋለች እና የእናቴን ቃል ለመጠበቅ እኔን ይቆጣጠርኛል። እንደዚህ አንቺን በመቆጣጠር የሚቀይርሽ ይመስለዋል? ፍርሃቱ ነዋ። አንድ ነገር ቢሆን በጣም ይጎዳል። የእናንተን ውሎና ባህሪ ስለሚያውቅ ነው የሚፈራው። ማለት እንዴት ነው የሚሄድ? ሌባ እንደሆናችሁ ማንም ሰው ነው የሚያውቀው እና ወንድ ልጅ ህይወቴ እንዳያበላሸው በጣም ይፈራል። ለዛ ነው። አሁን ለመጣሽ አይ ሚስ ዩ። ሌባ እኮ ነው። አይ ነው፣ ግን ከኔ ጋር ከሆንክ ሁሉም ነገር ይቀየራል። መቀየር ካልቻልኩስ? እስክትቀየር እጠብቃለሁ። እንደዛ ከሆነ እኔም ለመቀየር እሞክራለሁ። ደስ ይለኛል። እንሂድ። እንደሚበላ ዕቃ ቢኒያም